ሰላምና ጸጋ ይብዛላችሁ የተወደዳችሁ እኔ የእግዚአብሔር የምስራች ወንጌል ነጋሪ አብሳሪ ወንድማችሁ ሙሌ ነኝ። ክብር ሁሉ ለኢየሱስ ይሁን። እንግዲህ እንደምታውቁት ሁሉ ጊዜ ስለ እግዚአብሔር ወንጌል ስንናገር ወይ ደግሞ ስናወራ እግዚአብሔር አምላክ በአካሉ በቤተ ክርስቲያን ውስጥ የወንጌሉ ምስጢር እንዲገለጥ የወንጌሉ ምስጢር ለአካሉ ገልጧልና አሁን እግዚአብሔር ወንጌልን የሚገልጠው ወንጌልን የሚናገረው በቤተ ክርስቲያን በኩል ነው እና ክብር ሁሉ ለጌታ ለኢየሱስ ይሁን። ሁሉ ጊዜ የእግዚአብሔርን ወንጌል በመናወራበት ሰዓት ላይ ሰዎች ይፈወሳሉ፣ ሰዎች ይድናሉ። ሃሌሉያ! ከኃጢአት ይድናሉ፣ የእግዚአብሔርን ጽድቅ ይካፈላሉ እና ከዘፍጥረት እስከ ራእይ ድረስ የሚናገረው ስለ ኢየሱስ ነው። ዛሬ በጥቂቱ ላወራችሁ የመጣሁት መጽሐፍት ሁሉ ስለ ኢየሱስ ይናገራሉ በሚል ሐሳብ ነው እና ትዝ የሚላችሁ ከሆነ ሐዋርያት ሥራ ምዕራፍ 8 ላይ በጣም የተወደደ አንድ ሐሳብ አለና የኢትዮጵያ ጃንደረባው እንደምታውቁት ለጸሎት አይሁዳዊ ስለነበረ ነገር ግን በስራ ምክንያት ወደ ኢትዮጵያ መጥቶ ስራውን ይሰራልና በየዓመቱ ወደ አይሁድ ወይ ወደ እስራኤል ወደ ቤተ መቅደስ እየሄደ ጸሎት ያደርግ ነበረ። ይሁን እንጂ አይሁዶች ሁሉ ጊዜ አንድ ስርዓት ወይ ደግሞ አንድ ባህል አላቸው። እሱ የተሰጣቸውን መጽሐፍ ያነባሉ። አይሁድ አንድ አይሁዳዊ ከተወለደ ጀምሮ ከሕፃንነቱ ጀምሮ መጽሐፍትን በማንበብ የታወቁ ናቸው። በተለይ ፔንታቶክ የሚባሉን አምስቱን የሙሴ መጽሐፍት የሚባሉትን በቃላቸው በጣም ያውቁታል እና የነቢያትንም መጽሐፍ በማንበብ ይታወቃሉ። መዝሙራትንም በማንበብ ይታወቃሉ እና በአጭሩ አይሁዳውያን አንባቢ ናቸው። በጣም ንጡቅ ናቸው። በተለይ በዚህ በእግዚአብሔር ነገር ላይ አይደራደሯቸውም እና እግዚአብሔር ረድቶት እግዚአብሔር አግዞት እግዚአብሔር ሊገልጽለት ሲፈልግ ኢሳይያስ ምዕራፍ 53 ነው የሚያነበው። ሄዶ ጸሎት አድርጎ እየተመለሰ ሳለ የሚገርማችሁ ፊልጵስዩስ ደግሞ በአንድ ስፍራ ተቀምጦ ነበረ። ያው በሰማሪያ ከተማ ወንጌልን ሰብኮ በጣም ብዙ ድንቅ ተአምራቶች ሆኖ ሰዎች ወደ ክርስቶስ ኢየሱስ መጥተው ክርስቶስን ሰብኮላቸው ጠንቋዩ ስምዖን ሳይቀር መጥቶ ያን ሀሳብ ታገኛላችሁ። ከዛም በእግዚአብሔር መንፈስ ተነጥቆ አንድ አካባቢ ላይ እንዳረፈ ከዛ በኋላ መንፈስ ቅዱስ ደግሞ መጥቶ ፊልጵስዩስን እንዳወራው እንደመራው መጽሐፍ ቅዱሳችሁን በትክክል ስታነቡ ታገኛላችሁ እና ኢሳይያስ 53 ነው የሚያነበው። እንግዲህ ኢሳይያስ 53 በወንጌል አማኞች በጣም የታወቀ ክፍል፣ ሁሉም ሰው በቃሉ ሊያውቀው የሚገባ ሁሉም ሰው በቃሉ የሚያውቀው የተወደደ የኢየሱስን ክርስቶስ መስዋዕትነት፣ የኢየሱስ ክርስቶስን መክበር፣ የኢየሱስ ክርስቶስን አማላጅነት፣ መካከለኝነት፣ አስታራቂነት የሚናገር ክፍል ነው። እንግዲህ ኢሳይያስ በዚህ ልክ እግዚአብሔር አይኖቹን ከፍቶለት የክርስቶስን ኢየሱስን የመስቀሉን ስራ በመስቀል ላይ ምን ያክል ዋጋ እንደከፈለ እግዚአብሔር እንዴት እንዳሳየው እኔ በጣም ከአይምሮዬ በላይ ነው ማለት። በዚህ ልክም ለካ ራእይ ይታያል። በዚህ ልክም ለካ ትንቢት ይተነበያል። አንዳንድ ጊዜ ትንቢትንም ቀለል አታድርጉትም። ትንቢት እንደዚህም ለካ ከበድ ይላል እና ኢሳይያስ እግዚአብሔር አይኖቹን ከፍቶ በሚያሳይበት ሰዓት ላይ የተገለጠው የእግዚአብሔር ክንድ እንደሆነ አየ። ያ የእግዚአብሔር ክንድ ደግሞ አካል ለብሶ በአዲስ ኪዳን የተገለጠው ክርስቶስ ኢየሱስ ነው። ማለትም ስጋ ለብሶ የመጣው ማለት ነው። ከሰማይ ስጋ ለብሶ ይዞ የመጣው ማለት ነው ክርስቶስ ኢየሱስ ነው እና እሱን በሚናገርበት በሚተነበይበት ሰዓት ላይ እጅግ በጣም ነው የደነገጠው። እኛ ራሳችን አላመንንም። እንግዲህ እሱ አይሁዳውያን እስራኤላውያን እኛ ራሱ አላመንነውም፣ አልተቀበልነውም እንዴ። ከዛ ወደ ሰዎች ዞር ብሎ ሲመለከት ደግሞ ኢሳይያስ አይኖቹ ክፍት ስለሆነ ሰዎች ደግሞ እግዚአብሔር እንደቀጸፈው እግዚአብሔር እንደተቆጣው ቆጠሩት። ይሄማ
እግዚአብሔር ነው የተቆጣው፣ እግዚአብሔር ነው የገሰጸው ብለው ምን አሉት? ቆጠሩ፣ ሰዎችን የቆጠሩ። ግን ደግሞ የደህንነታችን ተግሣጽ በሱ ላይ ነበረ ይላል። አሁን እኛ መዳን ከፈለግን፣ እኛ መፈወስ ከፈለግን፣ በእኛ ምትክ ደግሞ አንድ ሰው እግዚአብሔር ቁጣውን የሚያሳርፈበት፣ እግዚአብሔር የሚገስጸው ሰው ያስፈልጋል። ለዛ ደግሞ ኢየሱስ ክርስቶስ መጣ፣ ስጋ ለብሶ ነው። በስጋ ተገለጸ፣ አምላክ በስጋ ተገለጸ እና ይህን በሚናገርበት ሰዓት ላይ ኢሳይያስ አልተቀበለውም። የህዝቡንም እይታ የህዝቡንም ሀሳብ ሲያይ በሌላ ነገር እና ይሄን መጽሐፍ እያነበበ ነው። ይሄን መጽሐፍ በሚያነብበት ጊዜ ላይ የጌታ መንፈስ ልቡን አይቶታል እና የጌታ መንፈስ ልቡን በማይበት ጊዜ ላይ ግራ ተጋብቷል እና ፊልጵስዩስ ፈጥነ ወደዚያ ሰውዬ ሂዳለሁ እና ፈጥኖ ወደዛ ሰውዬ በሚሄድበት ጊዜ ወደ ኢትዮጵያ ጃንደረባ በሚሄድበት ጊዜ ላይ ፊልጵስዩስን እንደዚህ ፊልጶስ እንዲህ ብሎ ጠየቀው፣ ይህን የምታነበውን መጽሐፍ ታስተውለዋለህን አለው። ኦኬ ምን ትረዳላችሁ ከዚህ ላይ? መጽሐፍት በምናነብበት ጊዜ ማስተዋል አለብን ማለት ነው። መጽሐፍትን ማንበብ ብቻ አይደለም። መጽሐፍትን ስናነብ ልንረዳው ማስተዋል፣ ማን ነው እየተናገረ ያለው? ስለምንድን ነው እየተናገረ ያለው? እያንዳንዱ መጽሐፍት በምናነብበት ጊዜ ልናስተውል፣ ልንረዳ ይገባል። ኦኬ እመጣበታለሁ። እቺን ሀሳብ በደንብ ስሙ እና የምታነበውን መጽሐፍ ታስተውላለህ አለው። አይ አላቅም፣ ነብዩ ስለ ራሱ ነው ወይስ ስለ ሌላ ነገር ነው እየተናገረ እየተነበየ ያለው ብሎ ጠየቀ። የኢትዮጵያ ጃንደረባ በጣም ለማወቅ ፈልጓል። በጣም ልቡን ነክቶታል። ኢሳይያስ 53ን በሚያነብበት ጊዜ እጅግ በጣም ልቡ ተነክቷል። እጅግ በጣም እየተረበሸ ነው እና ማወቅን ፈልጓል፣ ጓጉቷል። ግን ደግሞ ያነባል እንጂ አላስተዋልም። ማስተዋልን ከጌታ መንፈስ ካልሆነ በስተቀር ማንም ሰው መጽሐፍን ሊረዳ ይችላል። በተለይ የኛ ቅዱሱ መጽሐፍ ቅዱስ እንደ የትኛው መጽሐፍ አይደለም ወዳጆች፣ በመንፈስ ቅዱስ ምሪት የተጻፈ ራሱ መንፈሱ ደራሲ የሆነ ሃሌሉያ፣ ምንም በሰዎች የተጻፈ ቢሆን ግን በመንፈስ ቅዱስ ተመርተው ነው የጻፉ። በትንቢት መንፈስ አይደለም መጽሐፍ ቅዱስ እንደሚነግረን ጴጥሮስ ላይ። ስለዚህ ራሱ ደራሲው መጽሐፉን ካልገለጠላችሁ፣ ካላበራላችሁ ልታውቁት ልትረዱት አትችሉም። እና በፊልጶስ በኩል መንፈስ ቅዱስ ለኢትዮጵያ ጃንደረባው እያበራለት እየገለጠለት፣ እኔ በጣም የሚገርመኝ ፊልጶስ መጽሐፍትን በጣም የተረዳ የገባው ሰው ብራሻ ዳካሳ የፊልጶስን ህይወት ስታይ በጣም አስገራሚ ነው። ቤተሰቦቹ ጭምር በጌታ ናቸው። በጌታ ብቻ መሆን አይደለም፣ በጣም በመንፈስ የተነኩ ክርስቶስ የገባቸው ትንቢቱን ላይ የሚተነብዩ የቅድስና ህይወት ያላቸው በጣም የተወደዱ አራት ልጆች አሉ። እነዛ አራቱም ልጆቹ ድንግል ናቸው። ምን ማለት ነው? በጣም በቅድስና ህይወት አይታም፣ በጽድቅ ህይወት አይታም። ይሄ ፋሚሊውን የፊልጶስ ፋሚሊ ቤተሰቡን ስታዩ ምንድነው የምታስተውሉት ማለት ነው? በጣም መጽሐፍት የገባቸው፣ መጽሐፍትን በቤቱ የሚያስተምር፣ ምክንያቱም ከቤት ስለሚጀምር ማለት ነው። ወዳጆቼ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እና ይሄ ፊልጵስዩስ ለዚህ ለኢትዮጵያ ጃንደረባው መጽሐፍትን በጣም ገለጠለት። ከዛ ክፍል ጀምሮ ከዛ መጽሐፍ ጀምሮ ስለ ክርስቶስ ሰበከለት ይላል። ኦሮሚት ኢሳ ማንጀዳ ዋይ ኢየሱስ ሚስራቾ ኢሰቲሜ ኩታ ሰኒ ጀልቀቤ ኩታ ሚጻፍቻ ጀልቀቤ በአማርኛ አስተረጉምላችሁ ከዛ ክፍል ጀምሮ ስለ ኢየሱስ ክርስቶስ የምስራች ወንጌል ሰበከለት ይላል። ከየት ክፍል ጀምሮ? ከኢሳይያስ 53 ጀምሮ ስለ ኢየሱስ ክርስቶስ
በአካል መጥቶ ስለተገለጠው ኢየሱስ ክርስቶስ በመስቀል ላይ ወጥቶ ስለሰራው ስራ። እሱም ብቻ አይደለም፣ የሰራው ስራ ጥቅሙ፣ ለዓለም የገለጠው ፍቅር በስጋውና በደሙ በሞቱና በትንሣኤው በማረጉና በመቀመጡ ለኛ የተሰራልንን ስራ እያንዳንዱን እየገለጠ ሰበከለት ይላል። አይዶን ነው እንግዲህ ያ የኢትዮጵያ ጃንደረባው ሰውዬ በምን አይነት ስፒሪት እየሰማው በምን አይነት ልብ በምን አይነት አይምሮ እየተቀበለው እንደሆነ አይዶን ነው እንግዲህ በዛ ወቅት እንግዲህ ስላልነበርኩ ግን በጣም እንዴት ልበላችሁ ሰፍ ብሎ ነበር እየተቀበለኝ። ልቡ በጣም ክፍት ነው፣ አይምሮ በጣም ክፍት ነው። ፊልጵስዩስ ደግሞ ራባጋዳና ማኩ ራባጋዳና ዝም ብሎ ሰው አይደለም፣ ክርስቶስን በመስበክ አንደበቶቹ የተከፈተ ሰው። ሃሌሉያ ሃሌሉያ። ይሄ ፊልጵስዩስ የሚባለው ሰው የሆነ ከተማ ከገባ ከተማን ለክርስቶስ ነው የሚያደርገው። ክርስቶስን ሰብኮ አይደለ? ወንጌላዊ ይባላል። ወንጌላዊ ስራ ወንጌልን መስበክ ነው። አንድ ከተማን ወደ ክርስቶስ ማምጣት ነው። አረ ኢየሱስ ያድናል። ስሙ ብቻ አይደለም እሱ ጋር ያለው፣ ስራውም እሱ ጋር አለ። ሃሌሉያ። እና ምን ልላችሁ ነው? የመጽሐፍታችን ትኩረት በተለይ የብሉይ ኪዳን 39ኙ መጽሐፍቶች የሚናገሩ ስለ ኢየሱስ ክርስቶስ ነው። ሃሌሉያ። ኢየሱስ ክርስቶስ አዎ በአካል በአዲስ ኪዳን ተገልጿል። በጣም በሚገርም ሁኔታ በአዲስ ኪዳን በመጽሐፍቶቹ ውስጥ ታገኙታላችሁ፣ በ27ቱ መጽሐፍቶች ውስጥ። ነገር ግን በአዲስ ኪዳን አካሉ ይምጣ እንጂ በብሉይ ኪዳን ራሱ ሲነገር የነበረው በመጽሐፍቶቹ ሲነገር ሲወራ የነበረው ስለ ኢየሱስ ክርስቶስ ነው። ሌላ ነገር እያወሩ አልነበሩም። ለዚህ ነው ጌታ ኢየሱስ በጣም የሚገርመው ከሞት ከተነሳ በኋላ ለኤማውስ መንገደኞችና ለደቀ መዛሙርቶቹ ከመጽሐፍቱ ሁሉ ስለ እርሱ የተጻፉትን ይላል ተረጎመላቸው። አታስተውሉም እንዴ? እኔ ከእናንተ ጋር በነበርኩኝ ሰዓት ከሙሴ ከነቢያት ከመዝሙራት እየተናገርኩ አላስተማርኳችሁ አልነገርኳችሁም ወይ? የሰው ልጅ ይሰቀላል ይሞታል አይደለ? በሶስተኛውም ቀን ደግሞ ከሙታን ይነሳ፣ ከዛ ወደ አባቱ ክብር ይገባል ያልኩትን አታስተውሉም አታስታውሱም አላልኳችሁም? ምን ይላችኋል ኢየሱስ ራሱ። ግን በጣም የሚገርመው አይናቸው ተይዞ ነበር ይላል። ወዳጆች አይናችን ከተያዘ መጽሐፍትን ልንረዳ አንችልም። ለዚህ ነው መጽሐፍትን ከመረዳታችን መጽሐፍትን ከማንበብ በፊት መንፈስ ቅዱስ አይኖቻችንን እንዲከፍት መጸለይ አለብን። አይታችኋል አይደለ? ከመጽሐፍ ቅዱስ አማኞች በላይ መጽሐፍ ቅዱስን ያልተቀበሉ የመጽሐፍ ቅዱስ ተቃዋሚዎች መጽሐፍትን ያነባሉ። መጽሐፍትን በደንብ ያውቁታል። በደንብ እያንዳንዱን ስነ ታሪኩን፣ አመጣጡን፣ ታሪኩን፣ ቁጥሩን ያውቁታል። ግን ወዳጆቼ መጽሐፍትን በጣም ስላወቃችሁ መጽሐፍትን በጣም ስላነበባችሁ ሕይወት ታገኛላችሁ ማለት አይደለም። ጌታ ኢየሱስ ራሱ ሲናገር እንደዚህ አለ፣ በጣም ፈሪሳውያን መጽሐፍትን በማወቅ የተካኑ ሰዎች ናቸው። እናንተ መጽሐፍትን ስለምታነቡ የዘላለም ሕይወት የምታገኙ ይመስላችኋል? እናንተ የእግዚአብሔር መጽሐፍትንና የእግዚአብሔርን ኃይል ስለምትክዱ ትክዳላችሁ፣ ሕይወት አታገኙም፣ ሕይወት የላችሁም አላቸው። ከሃዲዎች ናቸው። መጽሐፍትን የሚያነቡ ግን መጽሐፍትን የሚክዱ። እንዴት ሊላቸው እንደዚህ ቻለ? መጽሐፍቱ የሚናገረው ስለ እኔ ነው፣ መጽሐፍቱ የሚያወራው ስለ እኔ ነው። እኔን ደግሞ እናንተ ልትቀበሉኝ አትሹም። እንደዚህ ካላቸው በኋላ ኧረ እኛ የሙሴ ደቀ መዛሙርት ነን ምናምን አሉት። ልቡን እንትን ሊሉት ኖ እናንተ የሙሴ ደቀ መዛሙርት አይደላችሁም። የሙሴ ደቀ መዛሙርትማ ብትሆኑ ሙሴ ራሱ የጻፈው ሙሴ ራሱ የተናገረው ስለ እኔ ነው። ስለዚህ እኔ ሳለው ሙሴ ራሱ በእናንተ ላይ ይፈርዳል፣ እኔ አልፈርድባችሁም። ሙሴ ራሱ እናንተ ተስፋ የምታደርጉት እናንተ የምትጠብቁት ሙሴ ራሱ ይፈርድባችኋል አላቸው።
ሙሴ ስለኔ የጻፈውን ትቀበላላችሁ፣ እሱ ደግሞ ስለኔ፣ እናንተ ደግሞ እኔ ስለማትቀበሉ የሙሴን ሙሉ መልእክት አልተቀበላችሁ። የሙሴ መልእክት የአብርሃም መልእክት፣ የኖህ መልእክት፣ በአጠቃላይ የኦሪቱ የሕጉ መልእክት፣ የነቢያቱ መልእክት፣ የመዝሙራቱ መልእክት ሃሌሉያ ስለ ኢየሱስ ክርስቶስ ብቻ በስጋ ስለተገለጠው ኢየሱስ ክርስቶስ ነው የሚያወራው። የእግዚአብሔር ልጅ ስለሆነው የእግዚአብሔር ክርስቶስ ስለሆነው የተቀባው መካከለኛ ስለሆነው ስለ ኢየሱስ ነው። ሃሌሉያ። ስለዚህ አይናቸው ተይዞ ነበረ። አይናቸው ግን አይናቸውን ከፈተላቸው ይላል። አይታችኋል? አይናችሁ በጣም እንዲከፈት መጸለይ አለባችሁ። አይምሮአቸውን ከፈተላ። መጽሐፍትን ያስተውል። አይምሮ ሊከፈት ይገባል። እኔ አንድ ነገር ልንገራችሁ። ሌላ ያላመኑ ሰዎች ቢሆኑ ችግር የለብኝም። እኔ በጣም የተማርኩትን ትምህርት ልንገራችሁ። ሐዋርያ ናቸው። ኢየሱስ የጠራቸው፣ ኢየሱስ የሾማቸው፣ ሲሰቀል ሲገደል ያዩ ናቸው። አብሮት የነበሩ፣ አብሮ እንጀራ የበሉ፣ ከኢየሱስ አንደበት የተማሩ ናቸው። ወዳጆቼ አይናችሁ ካልተከፈተ፣ አይምሯችሁ ካልተከፈተ እንኳን ፓስተር እንኳን ወንጌላዊ አይደለም ኢየሱስ ራሱ ቢያስተምራችሁ ሊገባችሁ ልትረዱት አትችሉ። ኢየሱስ ተገልጦላችሁ አብሯችሁ ቢቀመጥ አብሯችሁ ቢያስተምራችሁ መጽሐፍት እየገለጠ ቢያስተምራችሁ ሊገባችሁ አይችልም። ኢየሱስ በሚያስተምርበት ሰዓት እንኳን አይናቸው ስለተያዘ አይምሯቸው ስለተዘጋ ሊረዱት አልቻሉ። ኢየሱስን ከማለዳው ጀምሮ አብሯቸው አድሮ እንጀራን በሚሰጥባቸው ሰዓት ላይ ነው አይናቸው የተከፈተው። ከዛን ኢየሱስን ያወቁት። እንዴ በቃ ሲናገረን የነበረው ልባችን እኮ ማስተዋል ጀመሩ፣ መረዳት ጀመሩ። እኔ በጣም የሚገርመኝ እቺን ተናግሬ ሊጨርስ፣ ይሄ የኢትዮጵያ ጃንደረባው ይሄ አይሁዳዊ የሆነ ሰው በስራ ምክንያት የኢትዮጵያ ገንዘብ ያዥ ሚኒስቴር የሆነው ሰውዬ ክርስቶስን እየሰበከለት በሰረገላ እንግዲህ እየሄዱ ነው። እሱ ወደ ኢትዮጵያ እየተመለሰ ነው፣ በባህር ላይ ማለት ነው። በሰረገላ ሆኖ፣ በድሮ ጊዜ በሰረገላ ነው የሚካሄደው። መርከብ አልነበረም ያኔ፣ መርከብ ሰረገላ። እና በዛ ሰረገላ ውሃ ላይ እየሄዱ ውሃ ላይ አልኩኝ፣ እየሄዱ ሳለ ውሃ አገኙ እና ውሃን ወይ ወንዝን በሚያገኙ ሰዓት ላይ ታዲያ አሁን ማን ነው እንዳልጠመቅ የሚከለክለኝ አለ። በልተነስና አሁን ወደዚህ ወንዝ ውሃ ውስጥ እንግባና አጥምቀኛል። ከዛን የጌታን የኢየሱስ ስም እየጠራ ተጠመቀ ይላል። ሃሌሉያ። ፊልጵስዩስም ተልእኮን ስራውን ፈጽሞ ሄደ። ኢየሱስ ክርስቶስ ጌታ። የገንዘብ ሚኒስቴር ስለሆነ እና ምናምን ብሎ እንትን አላለም። ሃሌሉያ። የአገልጋይ ተልእኮ ብር መሰብሰብ አይደለም። ያው በዚህ አጋጣሚ እንትን ልበላችሁ ብዬ ወንጌል ሰብኮለት ሰውየውን ለክርስቶስ ኢየሱስ እና በክርስቶስ ኢየሱስ ፍቅር ማርኮት፣ ለኢየሱስ ማርኮት ገቢ አድርጎ አካል አድርጎ ሃሌሉያ ብልት አድርጎ የእግዚአብሔር ልጅ የእግዚአብሔር ጻድቅ አድርጎ ሃሌሉያ ደግሞ ይሄን የከበረውን የእግዚአብሔርን የምስራቹን ወንጌል ወደ ኢትዮጵያ ይዞ እንዲመጣ አደረገ። ብዙ እንደሚታመነው ከሆነ ታሪክም እንደሚናገረው ከሆነ ለመጀመሪያ ጊዜ ወደ ኢትዮጵያ የገባው የኢሳይያስ ምዕራፍ 53 ነው። የእግዚአብሔር ወንጌል የምስራቹ ወንጌል ሃሌሉያ ሃሌሉያ። ስለዚህ ኢትዮጵያውያን የሆናችሁ መስበክ ያለባችሁ፣ ማውራት ያለባችሁ፣ መግለጥ ያለባችሁ የመጽሐፍ ሁሉ ትኩረት የሆነውን ኢየሱስን። ኢየሱስ በአዲስ ኪዳን ላይ ተጽፎ የተገለጠ ብቻ አይደለም። በደንብ ልብ በሉ። በጥላ መልክ፣ በተስፋ መልክ፣ በኪዳን መልክ፣ በትንቢት መልክ፣ በሕግ መልክ እንደውም ቴዎፋኒ ራሱን ደግሞ በተለያየ መንገድ እየገለጠ በብሉይ ኪዳን ሲነገር የነበረ ሲወራ የነበረ ኢቭን እሱ ራሱ እየተገለጠ ነበር። አንዳንዴ በመልአክ አንዳንዴ በሰው በታምራት በምሳሌ በመና በምንድን ነው የሚባለው በአለት በውሃ ኢየሱስ ጌታ ነው። በበግ አይደለ
በእንደዚህ አይነት መልክ እየተገለጠ ነበር። ሃሌሉያ። እቺን ብቻ ልንገራችሁ። እንድሪያስ መጣና ለናትናኤል እንደዚህ አለው፣ ሙሴ በመጽሐፍቶቹ ነቢያትም ስለ እርሱ የጻፉትን የናዝሪቱ ኢየሱስ የዮሴፍን ልጅ የማርያምን ልጅ አግኝተነዋል። ሃሌሉያ። አይታችኋል። ሲጠባበቁት ነበሩ በመጽሐፍቱ የተጻፈውን ኢየሱስን። ከዛን ልክ ኢየሱስ ሲመጣ አገኙት። በቃ በትክክል መጽሐፍት ሁሉ የጻፉት ስለ እርሱ ነው፣ ስለ እሱ ስለ ኢየሱስ ነው። እሱ ሙሴ ጽፎለታል፣ ነቢያት መዝሙራት ጽፎለታል። በቃ አሁን ተገናኙ። አይታችኋል። ትንቢቱ እና ጥላው፣ ተስፋው፣ ኪዳኑ ከአካሉ ጋር ተገናኙ። ሃሌሉያ። ደስ አላቸው። ከዛም መከተል ጀመሩ። ስለዚህ አካሉንና ትንቢቶችን፣ የተስፋ ቃሎችን በጥላ መልክ የተነገሩትን ልታገኙት ይገባል እንጂ በብሉይ ኪዳን በጣም ብሉይ ኪዳን መጽሐፍ በጣም መስበክ በጣም ያስደስታሉ። ከኛ ጋር አያይዘን ከምድራዊ ነገር ጋር ትወርሳለህ፣ ትበላለህ፣ ትሄዳለህ፣ ኢያሪኮ ይፈርሳል፣ ኤርትራን ባህር ትሻገራላችሁ፣ የኢያሪኮ ቅጥር ይፈርሳል፣ 7 ጊዜ ጭው ምናምን ወደ ማርና ወተት። አሁን ደስ ይላሉ አይደለ? እነዚህ መስበክ ብለዋል እኮ። አሮጌው በጣም ደስ ያሰኛል አሉ። በጣም ደስ ይላል። ኖ አሮጌው ግን ደስ አያሰኝ። ክብር ለጌታ ለኢየሱስ። መተርጎም አለባቸው። ኢየሱስ ተረጎመላቸው ስለሚል ማለት ነው። እየተረጎምን ኢየሱስን ከውስጡ እያወጣን ለሰዎች የምስራች ብለን መስበክና የምስራቹን ወንጌል እንዲያምኑ እንዲቀበሉ ማድረግ አለብን። ተባርካችኋል።